እግዚአብሔር በጊዜው ሊመጣ ፈልገው እንጂ ጉዳይን ችላ ስላለ አይደለም። ያንተንም ሆነ ያንቺን እግዚአብሔር ሰዓቱን ያውቃል፣ ጊዜውን ያውቃል። ሰማይና ምድር ቢያልፉም ግን ቃሉ አያልፍም። እግዚአብሔር የሰዓትና የጊዜ ፈጣሪ እንጂ በሰዓትና በጊዜ አይወሰንም። ስለዚህ እግዚአብሔር በጊዜውና በሰዓቱ ሊመጣላችሁ ፈልገው እንጂ የዘገየው ጉዳያችሁን ችላ ስላለ ስለረሳና አቅም ስላጣ ወይም ስለከበደው እንዳይመስላችሁ። ጌታ በጊዜው ያደርጋል ሁሉ ነገር። ክብር ሁሉ ለሱ ይሁን። በትንቢተ ኤርምያስ ምዕራፍ 29 ቁጥር 11 ላይ ለእናንተ የማስባትን ሐሳብ እኔ ያውቃለሁ፣ ፍጻሜና ተስፋ እሰጣችሁ ዘንድ የሰላም ሐሳብ ነው እንጂ የክፉ ነገር አይደለም ተብሎ ተጽፏል። ስለዚህ ወንድሜና እህቴ ይሄን ቃል የምሰሙ ማናችሁም የጌታ ባሪያዎች አድምጡ። ነገሮቻችሁ የዘገየ ቢመስላችሁ እንኳን የእግዚአብሔርን የሥርዓት የጊዜ አቆጣጠር አላለፍም። ስለዚህ ጌታ በሰዓቱ በጊዜው ነገርህን ውብ ያደርገዋል። እየሰራው ነው ጌታ። እግዚአብሔር ማንንም ችላ ብለው አያውቅም። የማንንም ጉዳይ ጌታ አልመልስም ብለው አያውቅም። ጌታ ቢዚ ሆኖ አያውቅም። ስለዚህ ጌታ በራሱ ሰዓት ሊመጣ እንጂ በጊዜው ሊያከብርህ እንጂ በጴጥሮስ አንደኛ ምዕራፍ 5 ቁጥር 8 ላይ በጊዜው ከፍ እንዲያደርጋችሁ ከኃይለኛው ከእግዚአብሔር እጅ በታች ራሳችሁን አዋርዱ ማለት ጠብቁ፣ ታገሱ፣ ረጋ በሉ። ጌታ እየመጣ ነው። ጊዜው ያለፈ ቢሆንም በእግዚአብሔር ፊት አንድ ቀን እንደ ሺህ ዓመት እንደ አንድ ቀን ነው። ክብር ሁሉ ለእግዚአብሔር ይሁን። ስለዚህ ብራዘር እና ሲስተር ተረጋጉ። ሁሉ ይሆናል፣ አንድም አይሆንም። እግዚአብሔር በሕይወት እያለ የገባልህን ተስፋ ቃል ይፈጽምልሃል። እግዚአብሔር የተናገረውን ቃል የምጠብቅ ታማኝ ቆራጥና በቃሉም ጽኑ ጌታ ነው። ስለዚህ ምን መሰለህ ከአንተ የምጠበቀው መጠበቅ ነው። አሁንም መጸለይ፣ አሁንም ማንበብ፣ አሁንም መትጋት፣ አሁንም መጾም። እግዚአብሔር ደጁን እስከ ከፈተበት ቀን ድረስ ማንኳኳቱን እንዳታቆም ጠንክረህ አጥብቀህ አከታትለህ ደጁን አንኳኳ። ክብር ለኢየሱስም። ደጁ አንድ ቀን መሰበሩ መከፈቱ አይቀሬ ነው። እንቆቅልሽም ይፈታል። ተአምር ጌታ በሕይወት ያደርጋል። ጨለማ ይበራል። እግዚአብሔር በሕይወት ያለ ሳትሞት የተናገረ ሁሉ ያደርግልሃል።